ሰላም ነው ወይ? ያው በዓል እየደረሰ ነው እንግዲህ ፋሲካ የረመዳን ኢድም እየደረሰ ነው። በእንደዚህ አይነት ጊዜ የመጠያየቅ እድል ከተገኘ መልካም ስለሆነ ነው ዛሬ የማዕድ ማጋራት ፕሮግራም በዚህ ስፍራ ማድረግ የፈለግነው። ስለመጣችሁና የሐሳባችን ተጋሪ ተካፋይ ስለሆናችሁ እጅግ አድርጌ አመሰግናለሁ። ኢትዮጵያ የውልደት ስብራቷን መከራዋን ችግሯን በሁለት መንገድ በመጋራት ማለፍ ማሸነፍ ትችላለች። አንደኛው እንደ ልማዳችን እንደ ባህላችን እንዳደግንበት ችግርን መካፈል ነው። ችግር ሲያጋጥም ተካፍሎ ችግርን ማቅለል ነው። ጥቂቶችን ተጭኖ እንዳይጎዳ ብዙዎች ያንን ችግር ያንን መከራ በመካፈል ጊዜን ማሳለፍ እንዲችሉ ማድረግ ነው። ሁለተኛው ደግሞ ትግልን መካፈል ነው። መከራውን ችግሩን ከስሩ ነቅሎ ለመጣል የሚያስችለው መንገድ ራሱ ትግሉን መካፈል ነው። አሁን እየገጠመን ያለው ያለንን ማናካፈል ችግሩን ደግሞ ለመቅረፍ ትግሉን ማንካፈል ከሆነ ከአጭር ጊዜም አንፃር እንዲሁም ከረጅም ጊዜ አንፃር መከራ የዘለቀባት በስብራት የተሞላች ሀገር ትሆናለች። ይህንን ለመቅረፍ በአጭር ጊዜ ችግሮቻችን እንካፈላለንና የጥቂቶች ችግር በብዙ ሰዎች መካፈል ውስጥ እንዲቀል እናደርጋለን። በረጅም ጊዜ ደግሞ በጋራ ራዕይ በህብረት በአንድነት ችግሮቻችንን በመታገል ልጆቻችን ይህንን መከራ እንዳይደግሙት እንዳይኖሩት ጥረት እናደርጋለን። እነዚህ ሁለት ጉዳዮች ለሀገራችን በጣም አስፈላጊ ናቸው። ያ ሁላችሁም እንደምታውቁት ማዕድ ማጋራት ያለን ነገር ማጋራት ለኛ ለኢትዮጵያውያን የኖረ እሴት ነው። የኖረ የምናቀው እሴት ነው። ሁሉም በየአቅሙ ካለው ለሌለው ያካፈለ የኖረ ህዝብ ነው እና አዲስ የባህል ልምምድ ሳይሆን የኖርንበት መሆኑን መገንዘብ አስፈላጊ ነው። ለምሳሌ በጎረቤት ሐዘን ሲያጋጥም ሐዘን ለጊዜው የሚበረታ ከጊዜ በኋላ ደግሞ የሚያልፍ ነገር ስለሆነ እኛ ሐዘን የገጠማቸው ሰዎች ጋር ቡናም ምግብም ያለን ነገር ይዘን እንሄዳለን። ምግብ እናካፍላለን። ምክንያቱም እነሱ በሐዘን ወቅት ሰርተው ለመመገብ ሊቸገሩ ስለሚችሉ እኛ ምግብ ወስደን እናካፍላለን። ከነሱ ደግሞ ሐዘንን እንካፈላለን። የነሱም ሐዘን ይቀላል። ሳይበሉ እንዳይጎዱም ከኛ ምግብ ይካፈልና ያ የመከራ ጊዜ የችግር ጊዜ ያልፋል። ሐዘንተኛን ጎረቤት ቡና አፍልቶ ባያጽናናው የከፋ ሐዘንና ስብራት ሊያጋጥመው ይችላል። ያ ሐዘን ግን እዛ ቤት ተጀምሮ እዛ ቤት አያልቅም። የዙር ጉዳይ ነው። ምግብን አካፍለን ሐዘንን ስንካፈል በተራ ደግሞ በእኛ ሐዘን በእኛ ችግር ጊዜ ሰዎች የኛንም መከራና ችግር እንዲሁ ይካፈላሉ እና ሐዘንና ምግብን ማካፈል ኢትዮጵያውያን ልምድ አድርገን ስንኖር ብዙ ሰዎች ከከፋ ችግር ስብራት ታድገን እኛም በዚያ ውስጥ አልፈን እንደመጣን መገንዘብ አስፈላጊ ነው። በባህላችን በአገር ቤት እንደምታውቁት እንግዳ ሲመጣ ቤት ያፈራውን ይባላል። ቆሎም ይሁን ምግብም ይሁን ያለውን ነገር ሰው አካፍሎ ይበላል። በገጠር ሰው ውሃ ጠምቶት ቢጠይቅ ወተት ወይም ውሃ ወይም ቂጣ ክፈል አይባልም። ለምግብ ማስከፈል አሁን እንጂ እንደ ነውር የሚታሰብበት ሀገር ነው ኢትዮጵያ። ምግብን ማካፈል በተለይ በበዓላት ጊዜ ደግሞ በፋሲካ በኢድ በእጅጉ የተለመደው ባህላችን ያላቸው ለሌላቸው እያጋሩ ችግርተኞች ያንን ጊዜ በብቸኝነትና በደህንነት እንዳያሳልፉ የማጽናኛና አብሮ የመኖርና የመዝለቅ ባህላችን ውጤት ነው። ይህም እጅጉን አስፈላጊ ነገር ነው። የመጨረሻው መልእክት ማካፈል ለራስ ነው። መስጠት ለራስ ነው። ሰው የዘራውን ያጭዳል። ባካፈልነው ልክ ዛሬ ባናየውም ነገ በልጆቻችን እናገኘዋለን። ዛሬ የተቸገረ ነገ መርዳት ይችላል። ዛሬ የተቸገረ ነገ ህይወት መታደግ ይችላል። ይህንን አምነን መላው የኢትዮጵያ ህዝብ
ብዙ ያለን መሆን አይጠበቅብንም። ካለን ጥቂት እያካፈልን ብዙዎችን ማጽናናት ብዙዎችን ጓዳ ማበስ ብንችል መጪው በዓል ኢዱም ፋሲካውም እጅግ ያማረ ብዙዎች በደስታ የሚያሳልፉትና አንድ ቀን ደግሞ በዘራነው ልክ የምናጭደው ይሆናል። በአንድ ወቅት አንድ እናትና አባት የሌለው ልጅ ትምህርት ቤት የቀን ስራ እየሰራ ሲማር በሆነ ወቅት ስራ አጥቶ የሚበላው አጥቶ እየተቸገረ ትምህርት ቤት እየደረሰ ይመጣል እና ከቀናት በአንዱ ቀን ቁርስም ምሳም ሳይበላ በጣም ተርቦ አንድ ሻል ያለ ቤት ያገኝና አንኳኩቶ እባካችሁን ውሃ ስጡኝ ይላል። በጣም እርቦታል፣ ደክሞታል። ያንን እለት ሲንኳኳ የከፈተችው ልጁ እንደተራበ እንደደከመ ስላየች የጠየቃት ውሃ ቢሆንም በትልቅ ዕቃ በትልቅ ብርጭቆ ወተት ሞልታ አመጣችለት። ልጁ ከጠጣ በኋላ የሚያስከፍልም ከሆነ በኋላ ይደራደር በጣም ስለራበው ወተቱን ተቀብሎ ጭልጥ አድርጎ ከጠጣና ፋታ ካገኘ በኋላ ስንት ነው የሚከፈለው አላት። የሚከፈል ነገር ግን የለውም። ልጅቱም መቸገሩን አይታ ግድ የለም መልካም ቀን ይሁንልህ ብላ ሸኘችው እና ከብዙ ዓመታት በኋላ አንዲት ልጅ በካንሰር በሽታ ታማ ሕክምና ትሄድና እጅግ ውስብስብ የሕክምና ጥበብና ጊዜ የሚጠይቅ በሽታ ስለነበረ ረዘም ላለ ጊዜ ትሞታለች አትተርፍም ከተባለች በኋላ በብዙ የሐኪሞች ጥረትና ልፋት ትድናለች። ከዳነች በኋላ ጭንቀት ይገባታል። በውጭ ሀገር እንደምታውቁት ለሕክምና የሚከፈለው ክፍያ ከፍ ያለ ስለሆነ እሷ ያላት ኢንሹራንስ ያንን የወጣውን ወጪ መመለስ የማይችል ከሆነ የአባት እናቴን የወረስኩትን ሀብት ቤት ያሸጠኛል ብላ ትጨነቃለች እና የመክፈያው ፖስታ ይላክላታል። በጭንቀት ስንት ብር ይሆን የመጣብኝ ብላ ያሰበች ፖስታውን ስትከፍት በአንድ ብርጭቆ ወተት ሂሳቡ ተከፍሎልሻል ይላል። ያኔ በልጅነት አንድ ብርጭቆ ያጠጣችው ሰው ዶክተር ሆኖ ሐኪም ሆኖ በሚያክማት ጊዜ ያ የረሃቡ ቀን የችግሩ ቀን ታውሶት በአንዲት ብርጭቆ ወተት ያን ሁሉ የሕክምና ወጪ ሸፈነላት። ልጅቱ የዛን ቀን ስትዘራው አንድ ቀን ሰው ሆኖ ሕይወቴን የሚታደግና እዳዬን የሚጋራ ሰው ነው ብላ አስባም ባይሆን መልካምነት ስለሚያተርፍ መልካምነት ጊዜ ጠብቆ ስለሚከፍል ሁላችንም ካለን ተካፍለን በሰላምና በደስታ በዓሉን እንድናሳልፍ ዛሬ እድል ገጥሟችሁ ከኛ ጋር የመጣችሁ እናትና አባቶች እንዲሁ እናንተም ቡና ስታፈሉ ጎረቤቶቻችሁን ሳትዘነጉ አብራችሁ በዓሉን ተሳልፉ አደራ እያልኩ መልካም በዓል ይሁንልን። ሰላም ይብዛልን፣ ፍቅር ይብዛልን፣ መካፈል ይብዛልን። አይዟችሁ፣ መጪው ጊዜ ብሩህ ነው። መልካም በዓል። አመሰግናለሁ።